ሰላም ውድ ተመልካቾች እንዴት ናችሁ? ዛሬ እንደዚህ ቆንጆ ሩዝ ይዤላችሁ መጥቻለሁ። በአረበኛ ካብሳ ይባላል። ቀይ ሩዝ አሰራር። እዚጋ በመጀመሪያ ታጥቦ የተዘጋጀ ስጋ ያለን ውድ ተመልካቾች፣ እዚጋ ሽሪምር የተከተፈ ሽንኩርትና እንዲሁም ቃሪያ ያለን፣ የተፈጨ ቲማቲም፣ የቲማቲም ድልክ እንዲሁም ደግሞ እዚህ ጋር ቅመሞች አሉ። ከሙን፣ ቀረፋ፣ ያልተፈጨ ሩዝ። ከዛ በመጀመሪያ ሽንኩርታችንን እንጨምራለን። ከዛም ትንሽ ዘይት እንጨምራለን። ውድ ተመልካቾቼ ዘይት አናብዛ፣ ዘይት ጥሩ አይደለም ለጤና። ሳናበዛ ዘይት እንጨምራለን። እንግዲህ ሽንኩርታችን ትንሽ አምስት እናደርገዋለን። ውድ ተመልካቾቼ እንግዲህ በዚህ መልኩ ሽንኩርታችን እየተጠበሰ ነው። ከዛ ከሙን፣ ቀረፋ እንዲሁም ድንብላል፣ እነዚህ ያልተፈጩ ቅመሞች እንጨምራለን። ቁንዶ በርበሬ ያልተፈጨ፣ ካብሳ እንደዚህ እንትኖች አብሮ አመሳመስ ሲደረግ በዘይቱ በጣም ነው የሚያጣፍጠው። ውድ ተመልካቾቼ ስንበላውም የሚረብሽ ነገር አይደለም። ቀረፋውን እንዲሁም ደግሞ ድንብላሉ ምናምን ወደ ጎን ማለት እንችላለን። ከሙኑ ግን ችግር የለውም። ያኛው እንኳን ትንሽ ስለሚል ነው። ከዛ የተፈጨ ቲማቲማችንን እንጨምራለን። ውድ ተመልካቾች ለቤት አዲስ የሆናችሁ ስራዬን የወደዳችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች እንዴት ተለመደው ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። እዚህ ጋር እንግዲህ የቲማቲም ድልክ ነው የጨመርኩት ወይም ደግሞ ሳልሳ በአረበኛ። እንግዲህ ኢትዮጵያ ውስጥም እንደዚህ በቀላሉ አድርገን ካብሳ መስራት እንችላለን። ውድ ተመልካቾች ቀይ ሩዝ ሁሉ ጊዜ ነጭ ሩዝ ከምትሰሩ በነገራችን ላይ እንደዚህ ቀይ ሩዝም እንደ አማራጭ ብትሰሩ በጣም አሪፍ ነው። የተፈጨ ዝንጅብልና ቲማቲም ምንድነው ዝንጅብልና ነጭ ሽንኩርት ጨምሬያለሁ። ቲማቲም አልኩኝ። ተፈይቶ በረዶ ቤት የነበረ ነው። ከዛ እኔ እንትን ስለማላገኝ ኢትዮጵያ ውስጥ ስለማይገኝ ጥቁር ሎሚ፣ የሎሚ ቅጠልና ቃሪያ ጨምሬያለሁ። ሎሚውን እዛ ሀገር አረብ ሀገር ጥቁር ሎሚ ያለ ጥቁር ሎሚ ነው የሚጨመረው። እንግዲህ በዛ ምትክ እንደዚህ የሎሚ ቅጠል አብረን መጨመር እንችላለን። ውድ ተመልካቾች እንግዲህ በዚህ መልኩ መቅሏችንን እናቁላላና ከዛ አጥበን ያዘጋጀነውን ስጋ እንጨምራለን። እዚህ ጋር ቅመም ነው የተጠቀምኩት። ከሙን፣ ቁንዶ በርበሬ አንድ ላይ የተፈጨ 7 ቅመሞች የሚባሉ ጥምዝ ምናምን አንድ ላይ የተፈጨዋል አይደል? እነሱን ነው የጨመርኩት። ከዛ ትንሽ እርድ ጨምሬበታለሁ። እኔ በሻይ ማንኪያ ሩብ የምትሆን ከለር ያሳምራል እርድ ስንጨምርበት። ውድ ተመልካቾች ለዛ ነው እርድ የተጠቀምኩት። እንግዲህ በዚህ መልኩ እንደዚህ መቁላችንን ካጠበስን በኋላ ስጋችንን ነው የምንጨምረው። ዱባይ ያለሽ ደህና ነሽ? ዛሬ እኮ በጣም ቢዚ ሆኜ ነው። እንግዲህ እናንተ እንደ ቤተሰባችሁ እንደምትፈልጉት ስጋ መጠን ስጋችሁን ትጨምራላችሁ። ማሜ እንደ ስጋችንን ከጨመርን በኋላ አብረን እናዋህደውና በዚህ መልኩ ከስልሳችን ጋር ስጋችንን አብረን እናዋህዳለን። ከዛም ውሃ ጨምረን ግጥም ነው የምናደርገው። ተመልካቾች ይሄ በእንፋሎት የሚያበስለው ድስት ነውና በ30 ደቂቃ ብስል ይልልናል። ኢትዮጵያ ውስጥ የምትኖሩ ሰዎች ይሄን ድስት ተጠቀሙት። በጣም አሪፍ ድስት ነው። ውድ ተመልካቾች ውጭ ሀገር እንኳን ሁሉም ቤት አለ። ጥቅሙን ያውቁታል። ሙሉ ቀን ስጋ ጥደን ስንቀቅል ከምንውል እንደዚህ በ30 ደቂቃ ውስጥ ሙክክ አድርጎ የሚያበስልልን ድስት ስለሆነ ሁላችሁም ሊኖራችሁ ይገባል። እንግዲህ እኔ የሚበቃኝን ያክል ውሃ ጨምሬያለሁ፣ ለሩዝ የሚበቃኝን ያክል። ከዛም እንገጥመውና
እናስረዋለን ማለት ነው። ከዛ ሚችን እንትኗን ደግሞ ግጥም እናረጋታለን። አያችሁት ትንፋሹ በቃ 40 ደቂቃ ሆኖት በስሎ አቀዝቅዤ ከፍቼው ተገናኝተናል። ውሃ ፍሰን ነው የምናቀዘቅዘው። ማጠቢያ ውስጥ አድርገን እቃ የምናጥብበት ቦታ ላይ እናስቀምጥና ውሃ እናፈስበታለን። ከላይ ሲቀዘቅዝ ነው የምንከፍተው። ውድ ተመልካቾቼ ሳይቀዘቅዝ እንዳትከፍቱ፣ ለምን አደጋው በጣም ከባድ ነው። ከዛም ጨው እንጨምራለን። ውድ ተመልካቾች ጨዋችንን ጨምረን እንደዚህ ካቀላቀልን በኋላ አጥበን ያዘጋጀነውን ሩዝ እንጨምራለን። እንግዲህ ሩዛችንን ስጨምር እኔ ግምቱን ስለማውቀው ነው። እናንተ ግን ውሃ በጣም እንዳይበዛባችሁ መጀመሪያ መረቁን ቀነስ ታደርጉና ሩዝ ትጨምራላችሁ። ከዛ የሚያንሰው ከሆነ ከመረቁ ትጨምራላችሁ። ቅድሚያም ደግሞ ውሃ አታብዙ። ስለዚህ አሁን ተሩዙ ትንሽ ከፍ ማለት አለበት። ውሃው ከፍ ያለ ነው። እንግዲህ ገጥመን እንደዚህ እናበስላለን። አሁን አልገጥመውም፣ አላስረውም። እንዳያችሁት እንደዚህ በስሏል። ቆንጆ ሆኖ ነው የበሰለው። ውድ ተመልካቾቼ እንዳያችሁት በጣም ነው የሚያምረው ካብሳችን። እንግዲህ እሳቱ ቀነስ ብሎ ስለበሰለ ከታች ቂጡም አልያዘም። ካብሳ በጣም ያስቸግራል በነገራችን ላይ ቂጡ ይይዛል። እሳቱን ግን ቀንስ አድርገን ቀስ ብሎ እንዲበስል ነው ማድረግ ያለብንና ለዛ ቆንጆ ሆኖ እንደምታዩት እንደዚህ ቆንጆ ሆኖ በስሏል ሩዛችን። ሰላጣ ጋር እንግዲህ እንብላ ብያለሁ። ውድ ተመልካቾች ሞክሩት፣ በጣም ነው የምትወዱት። ኢትዮጵያ ውስጥ ያላችሁ ሰዎች እንደ አማራጭ ነው። በውጭ የምትኖሩት ደግሞ ያው ግዴታ ነው ካብሳ ሩዝ ምናምን ነጭ ሩዝ ነው የሚበላውና ለእናንተም እንደዚህ ነው። በዶሮ የሚሰራል ውድ ተመልካቾች፣ እንደዚህ በስጋም መስራት ይቻላል ማለት ነው። እና በጣም የሚጣፍጥ ምግብ ነው። ኢትዮጵያ ውስጥ ያላችሁ ሰዎች እንኳን ብዙ አታውቁትም፣ የሚያውቀው ሰው አይኖርም፣ ያው ከውጭ ያልመጣ ሰው ካልሆነ በስተቀር። ግን በዚህ መልኩ ቆንጆ አድርጎ መስራት ይቻላልና እንግዲህ እንብላ ብያለሁ። ከሰላጣ ጋር በጣም ነው የሚጣፍጠው ውድ ተመልካቾቼ። ይሄን ይመስላል። በጣም የሚያምር ሩዝ ነው፣ በጣም የሚጣፍጥ ነው። እንግዲህ በተመሳሳይ ስራ በሌላ ቪዲዮ እስከምንገናኝ ድረስ ደግሞ በያላችሁበት ሰላም ሁኑ። ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ ውድ ተመልካቾች። ምንም አይነት ዋጋ አያስከፍልም። ከእናንተም የሚቀንስባችሁ ነገር የለም። ለእኔ ግን ይጠቅመኛል፣ ያበረታታኛል። ላይክ አድርጉልኝ፣ እንደገም ደግሞ ሼር